ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ስለ ቦክስ ኦፊስ ሪፖርት ሲሆን እሱም ደግሞ ሻሂድ ካፑር የሰራበት ኮክቴል ቱና ሳማንታ የተወነችበት ማይቲ በንጋራም የተሰኙ ፊልሞች ቦክስ ኦፊስ ላይ ምርጥ ገንዘብ እንደሰበሰቡ ተነግረዋል። የመጀመሪያ ዊኬንዳቸው ላይ ማለት ነው። በታሚልና በቴልጉ ቋንቋ የተለቀቀው ማይቲ በንጋራ የተሰኘው ፊልም በአጠቃላይ በህንድ ውስጥ በሁለቱም ቋንቋዎች 5.35 ከሮር ኦፕኒንግ ዴይ መሰብሰብ የቻለ ሲሆን ፊልሙም የመጀመሪያ ዊኬንዱ ላይ በኔት ኮሌክሽን 23 ከሮር መሰብሰብ ችሏል። በግሮስ ሲቀመጥ 27 ከሮር ይደርሳል። በውጭ ሀገራት ላይ ደግሞ ፊልሙ 15 ከሮር አካባቢ መሰብሰቡ ተነግሯል። በጀቱ በእርግጥ በትክክለኛ አልተነገረም፣ ግን ሳማንታ የተወነችበት ይህ ፊልም የመጀመሪያ ዊኬንዱ ላይ በኔት ኮሌክሽን 42 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ በጀቱ በእርግጥ እንደተገመተው ከሆነ ይበዛ 30 ወይ 40 ከሮር እንደሚሆን ተነግሯል። አንዳንድ ቦታ ላይ እንደዛ ከሆነ ደግሞ የሳማንታ ይህ ፊልም ቦክስ ኦፊስ ላይ ሂት መሆኑን አረጋግጧል ማለት ነው። ስለዚህ በቀጣይ ማይቲ በንጋራም የተሰኘው ፊልም የመጀመሪያ ሳምንት ውስጥ ጨርስ ምን ያህል ይሰበስባል የሚሉን አብረን ምን ይሆናል። ሻሂድ ካፑር የተወነበት ኮክቴል ቱ የተሰኘው ፊልም ኦፕኒንግ ዴይ ላይ 14.10 ከሮር መሰብሰብ የቻለ ሲሆን በኔት ኮሌክሽን ሁለተኛ ቀኑ ላይ ደግሞ ቅዳሜ 17.15 ከሮር መሰብሰብ ችሏል። እሁድ ላይ ደግሞ ፊልሙ በሶስተኛ ቀኑ 19 ከሮር አካባቢ እንደሰበሰበ ተነግሯል። ይህም ማለት ኮክቴል ቱ የተሰኘው ፊልም የህንድ ቦክስ ኦፊስ ላይ በኔት ኮሌክሽን በመጀመሪያ ዊኬንዱ 50 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 85 ከሮር እንዳለፈ ተነግሯል። ግን የፊልሙ በጀት ደግሞ 150 ከሮር እንደሆነ ተነግሯል። ስለዚህ ፊልሙ በጀቱን እንኳን ለመመለስ ረጅም ጊዜ ይፈጅበታል የሚባል ነው። ጥሩ ትኬት እንደተሸጠ እየተነገረ ነው ያለው። ግን የመጀመሪያ ሳምንቱን ይጨርስና በአጠቃላይ ኮክቴል ቱ የተሰኘው ፊልም ምን ያህል ሰብስቧል የሚለውን እናያለን። እናንተ ስለ ሻሂድ ካፑር ኮክቴል ቱ ስለተሰኘው ፊልም ምን ብትሉት ነገር አለ? አያችሁ? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። दोस्ती की कोई वैल्यू नहीं है ना तुझे, उतने अच्छे दोस्त भी नहीं है। በጣም ከሚጠበቁ ፊልሞች መሃል አንዱ የሆነው ቶክሲክ የተሰኘው ፊልም በመጨረሻ የሚወጣበትን ቀን አናውንስ አድርገዋል። ሮኪንግ ስታር ያሽ የተወነበት ቶክሲክ የተሰኘው ፊልም በጣም ብዙ ተመልካች የሚወጣበትን ቀን እየጠበቀና ቀኑን ማወቅ ይፈልግ ነበረ ቀደም ብሎ። ፊልም ሜከሮች አሁን እንዳሉት ከሆነ ይህ ፊልምም በዚሁ ዓመት ኦገስት ወር ላይ ለእይታ ይበቃል ብለዋል። ቶክሲክ የተሰኘው ፊልም መጀመሪያ ማርች 19 ለእይታ ይበቃል ብለው ነበረ። ግን የፊልሙ ቀረጻ ስላላለቀና ዱሪንደር ቱ ደግሞ ከተሰኘው ፊልም ጋር ክላሽ ማድረግ ስላልፈለገ ፊልሙ መራዘሙን አናውንስ አድርገው ነበረ። ከዛ በኋላ ደግሞ ፊልሙ ጁን 4 ለእይታ ይበቃል ተባለ። በመቀጠል ደግሞ ከጁን 4 መራዘሙን ተናገሩ። ጁን 4 ላይ ፊልሙ መራዘሙ ከተነገረ በኋላ አንዳንድ የወጡ መረጃዎች እንደሚያሳዩት ወይም በጊዜው እንደተባለው ከሆነ ፊልሙ ላይ በነበሩ አንዳንድ ሲኖች ያሽ ደስተኛ አይደለም። ስለዚህ እነዛ ሲኖች በድጋሚ ስለሚቀረጹ በአጠቃላይ ፊልሙ በ2026 ለእይታ አይበቃም የሚቀጥለው ዓመት ነው ሲባል ነበረ። እኔም ያንኑ መረጃ አቅርቤላችሁ ነበር። ግን በአሁኑ ሰዓት ላይ ፊልም ሜከሮቹ ደግሞ ያ ሁሉ ወሬ ስህተት መሆኑን አረጋግጠዋል። እናም አሁን አናውንስ እንዳደረጉት ከሆነ በዚሁ ዓመት ኦገስት 26 2026 ለእይታ ይበቃል ብለዋል። ግን አስደናቂው ነገር በዚህ ዓመት ኦገስት 28 ላይ የሻሂድ ካፑር ኢታ የተሰኘው ፊልምና ሲዳት መለስራ የተወነበት ቨድ የተሰኙ ፊልሞችም ለእይታ ይበቃሉ ተብለዋል። ይህም ማለት ደግሞ ኦገስት 28 ላይ ፊልሙ ለእይታ ከበቃ ከሁለት ቀን በኋላ ሂንዲ ቦክስ ኦፊስ ላይ ፊልሙ ጫን ያለ ተፎካካሪ ያጋጥመዋል ማለት ነው። ሲዳት መለስራ የተወነበት ቨን የተሰኘው ፊልም ይራዘማል እንኳን ቢባል ቶክሲክ አሁንም ብዙ ይጎዳል የሚባል ያህል ደረጃ ላይ ነው ያለው። ምክንያቱም በአሁኑ ሰዓት ላይ የኢታ ፊልም ሃይፑ በጣም ከፍተኛ ደረጃ ላይ ነው ያለው። እናንተ ስለ ኢታና ቶክሲክ ፊልም ምን የምትሉት ነገር አለ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የመሆን ባቦ ኮሜዲ ዌብ ሲሪዝ የሆነው ዲንዶራ ሁለተኛው ሲዝን አሁን ቀረጻውን መጀመሩን አናውንስ አድርገዋል። በ2021 ለኢታ ይበቃ የነበረው ዲንዶራ የመጀመሪያ ሲዝኑ ተመልካቹ በጣም ወዶት ነበረ። ፊልሙም በአሁኑ ሰዓት ላይ IMDb ላይ 8.8 ሬት ያገኘ ፊልም ነው። ዲንዶራ የመጀመሪያ ሲዝኑ ቢቢ ኬቪን የተባለ ዩቲዩብ ቻናል ላይ ነበር የተላለፈው በሚታየው። አሁን ግን የፊልሙን ራይት ኔትፍሊክስ የገዛ ሲሆን ይህም ማለት ደግሞ ሁለተኛው ሲዝን በክብር ኔትፍሊክስ ላይ የሚለቀቅ ፊልም ሆነ ማለት ነው። መሆኑን በጠየቀ ሰዓት ላይ እንደተናገረው ከሆነ ከመጀመሪያው ክፍል አኳያ ስኬሉ ከፍ ይላል ወይም ተለቅ ያለ ፊልም እናደርገዋለን። አዳዲስ ተዋናዮችም ይገባሉ። በዛውም እዚህኛው ሲዝን ላይ እንደተለመደው 8 እና 9 የተለያዩ ካራክተሮችን ራሱ እንደሚጫወት ተናግረዋል። ቀረጻው በአሁኑ ሰዓት ላይ ተጀምሯል። ካለቀ እንግዲህ እስከ 2027 ኔትፍሊክስ ላይ ይለቃል ተብሎ ይጠበቃል። የቪሻል ፊልም መጉደል የተሰኘው ፊልም ቀረጻው ሙሉ ለሙሉ አጠናቋል ተብሏል። በአሁኑ ሰዓት ላይ መረጃው እንደሚያሳዩ ከሆነ ፊልሙ ጣጣውን ጨርሶ የሚቀጥለው ወር ወይም ጁላይ ላይ ይለቃል ተብሏል። ይህ መጉደም የተሰኘውን ፊልም ቪሻል ራሱ ዳይሬክት ያደረገው ፊልም ሲሆን በፊልሙ ላይም ደግሞ መሪ ተዋናዩ ራሱ ሆኖ ነው የሚጫወትበት። ቪሻል ራሱ ከፊልሙ ጋር የተያዘው አንድ ቪዲዮ ሼር ያደረገ ሲሆን 3 የተለያዩ መልኮችን እየቀያየረ እንደሚተውን አሳይተዋል። እንደተባለው ከሆነ እንግዲህ ሃይ ኦክቴንት የሆነ ጠጠር ያሉ አክሽን ሲኖች ያለበት ጋንግስተር አክሽን ድራማ ፊልም ይሆናል የተባለ ሲሆን ቪሻልም ደግሞ አንዱን ነጋዴ፣ አንድ ወጣት ጋንግስተር፣ አንደኛው ላይ ደግሞ ሼባ ሆኖ ዶን ሆኖ ይጫወታል ተብሏል። ኦፊሻል የሚለቀቅበትን ቀን እንኳን አናውንስ አላደረጉም። ግን የፊልሙ ቀረጻ ተጠናቋል ተብሏል። አንዳንድ መረጃ እንደሚያሳየው ከሆነ ጁላይ ወር ላይ ይለቀቃል ተብሏል። የባላክሪሽና ቀጣይ ፊልሙ ጁን 25 ላይ ላውንች ይደረጋል ተብሏል። እንደተባለው ከሆነ ጁን 25 ላይ አንድ የጸሎት ቦታ ወይም ቴምፕል ምርቃት ይደረግለታል በትልቁ። እዛው ቦታ ላይ ደግሞ በዛው ፊልሙ ላውንች ይደረጋል ተብሏል። ይሄ የባላክሪሽና 112ኛ ፊልሙ ሲሆን ታዋቂው ዳይሬክተር ኮታላ ሺባ ዳይሬክት ያደርገዋል ተብሏል። ኮታላ ሺባ ዴቭራ ክፍል 1 ከሰራ
ከሰራ በኋላ ሁለተኛው ክፍል ለመስራት አስቦ ነበረ። ግን ጁኒየር ኤንተር የሚተውንበት ድራገን የተሰኘው ፊልም ቀረጻውን በጣም አርፍዷል። ስለዚህ ዳይሬክተሩ ኮታላ ሺባ ሌላ አዲስ ፊልም መስራት ወስኗል ማለት ነው። ስለ ተዋናዮቹ እንኳን ብዙ የወጣ መረጃ የለም። ግን አንዳንድ መረጃ እንደሚያሳየው ከሆነ በዚህ ፊልም ላይ ሰንጀይ ደትም በጣም ለየት ባለ ካራክተር ይታይበታል ወይም ይተውንበታል ተብሏል። መረጃው እንደሚያሳየው ከሆነ የባላክሪሽና ትሬድማርክ የሚባለው ወይም ደግሞ ኃይለኛ የሆነ የተጋነነ አክሽንና ዳይሬክተሩ ኮታላ ሺባም ደግሞ ለየት ያለና የሚመስል ታሪክ ያለው ቆንጆ ፊልም ለመስራት ፕላን አድርገዋል ተብሏል። ግን እንደ ዴብራ የተለያዩ ፊልሞች አንድ ላይ የተቀላቀለ ኮፒ መሆን የለበትም። እንደዛ ካልሆነ ግን ኮታላ ሺባ ጎበዝ ዳይሬክተር እንደሆነ የተመሰከረለት ነው። ስለዚህ ኤንቢኬ 112 የተሰኘው ፊልም ጁን 25 ላውንች ይደረጋል። የፊልሙ ቀረጻም ደግሞ ሙሉ ለሙሉ ኦገስት ወር ላይ አንድ ብሎ ይጀምራል ተብሏል። በቀጣይ ደግሞ ከዚህ ፊልም ጋር የተያዘ አፕዴት እስከሚወጣ ድረስ እንጠብቃለን ማለት ነው። ታዋቂው ዳይሬክተር ጆርዳን ፒል ቀጣይ ፊልሙ ታሪኩን ሙሉ ለሙሉ አጠናቋል ተብሏል። አሁን በወጣ መረጃ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ተብሏል። ጆርዳን ፒልን እርግጠኛ ነኝ ታውቁታላችሁ። ቀደም ብሎ ጌት አውት፣ ኖፕ እና ዊድ የመሳሰሉ ታዋቂ ፊልሞችን ዳይሬክት አድርጓል። ቀደም ብሎ በእርግጥ የወጣ መረጃ ብናይ ጆርዳን ፒል አንድ በጣም ለየት ያለ ታሪክ ይዞ አንድ ፊልም ለመስራት አስቧል ተብሎ ነበረ። ስለዚህ በቀጣይ የምናየው ደግሞ የጆርዳን ፒል ይህ አዲሱና ምርጥ የተባለው ታሪክ ምን ይመስላል የሚሉን አብረን ምን ይሆናል። ማን ተዋናይ ይሆናል ፊልሙ ላይ ስለሚለው የወጣ አፕዴት የለም። ግን የፊልሙ ታሪክ ሙሉ ለሙሉ ተዘጋጅቷል። አሁን ላይ እንደተባለው ከሆነ የፊልሙ ቀረጻ ሙሉ ለሙሉ እስከዚህ ዓመት መጨረሻ ድረስ ይጀምራል ተብሏል። ቀደም ብሎ እንኳን ፊልሙ ጣጣውን ጨርሶ በዚህ ዓመት ኦክቶበር ወር ላይ ለእይታ ይበቃል ተብሎ ነበረ። ግን ደግሞ የፊልሙ ቀረጻ እስካሁን ድረስ ገና ካልተጀመረ ፊልሙ በ2027 ነው ለእይታ ሊበቃ የሚችለው። የሆሊውዱ ሱፐርናቹራል ሆረር ትሬለር ይዘት ያለው ፊልም ቱጌዘር የተሰኘው ፊልም ኦቲቲ ፕላትፎርም ላይ በጥራት ተለቋል። ስክሪኑን ካላያችሁና በጥራት ስጠብቁ ከነበረ አሁን በጥራት ማየት ትችላላችሁ። ቱጌዘር የተሰኘው ፊልም ቦክስ ኦፊስ ላይ እንኳን ፍሎፕ ሆኖ ነው የወረደው። ግን ታሪኩ በጣም ተወዷል በብዙ ተመልካቾች። እርግጠኛ ነኝ እንደዚህ አይነት ፊልም የሚመቻችሁ ከሆነ ሁላችሁ ማየት አለባችሁ የሚባል ፊልም ነው። ስለዚህ ፊልሙ ማየት ከፈለጋችሁ በጥራት አሁን ስለምታገኙት ፈለግ አድርጉና ተመልከቱት። ሃውስ ኦፍ ዘ ድራገን የተሰኘው ፊልም ሶስተኛ ሲዝኑ ለእይታ የበቃና የተለቀቀ ሲሆን ይህንንም ስጠብቁ ከነበረና ቀደም ያሉትን ካያችሁ አሁን አግኝታችሁ በቀላሉ ማየት ትችላላችሁ። ቀደም እንዳሉት ሁለቱ ሲዝኖች በአጠቃላይ 8 ኤፒሶድ ነው ያለው። ወይም እንደ ሁለቱ ሲዝኖች አሁን ላይ አናውንስ እንዳደረጉት ከሆነ በየሳምንቱ እሁድ አንዳንድ ኤፒሶድ እንደሚለቁ አናውንስ አድርገዋል። ከ8 ኤፒሶድ አሁን አንድ ኤፒሶድ ብቻ ነው ለእይታ የበቃው። የመጨረሻ ኤፒሶዱ ኦገስት 9 ላይ ነው ለእይታ የሚበቃው ማለት ነው። እናንተስ ሃውስ ኦፍ ዘ ድራገን የተሰኘው ሶስተኛ ሲዝኑን እሁድ እየጠበቃችሁ ታያላችሁ ወይስ ደግሞ እስከ ኦገስት 9 ድረስ ጠቅላላ ኤፒሶዱ እስከሚወጣ ትጠብቃላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደርጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।